ጨው እንደዚህ አስገራሚ መሆኑን ስንቶቻችን እናውቃለን? ልብስ ሲያጥቡ ቀለም እየለቀቀ ካስቸገራችሁ ይሄን አድርጉ። ቢራና ጨው አንድ ላይ በማድረግ ለ20 ደቂቃ ይዘፍዝፉት። መልቀቅ የሚባል ነገር አይኖርም። ነጭ ልብስ ወደ ቢጫነት ቢቀየር ምን ያደርጋሉ? የልብስ ፈሳሽ ሳሙና፣ የጥርስ ሳሙናና ጨው አንድ ላይ በማድረግ በሞቀ ውሃ ዘፍዝፈው ለ20 ደቂቃ ከጠበቁ በኋላ በቀስታ ይጠቡ። የሸሚዝ ኳሌታዎች በዚህ መንገድ ቆሽሾ ከተቸገረ በድሮ ጊዜ ነው አሉ አንድ ስጋ ቆራጭ ስጋ እየቆረጠ አይን ውስጥ ከስጋ የተቆረጠ አጥንት ይገባበትና በዛን ዘመን እንደ አንድ ትልቅ ዶክተር ይቆጠር የነበረው ወጌሻ ጋር ይሄዳል አሉ። ወጌሻውም አይን ውስጥ ያለውን አጥንት አየውና ለክፉ የሚሰጥ አይደለም፣ ግን ሁሌ እኔ ጋር እየመጣ በዚህ ምድር ላይ ማወቅ የምፈልገው የእነዚህን ጥያቄዎች መልስ። አንደኛ፣ የዓለምን ካርታ የሳለው ሰውዬ የት ሆኖ ነው የሳለው? ሁለተኛ፣ ገንዘብን የሰራው ሰውዬ ስንት ብር ተከፈለው? ሶስተኛ፣ ትምህርትን የጀመረው ሰውዬ እሱን ማን አስተማረው? አራተኛ፣ የመጀመሪያ ዲግሪ ተመራቂው ማን ነበረ? እሱንስ ማን ስንቶቻችን ይሄን እናውቃለን? ወተት ከአንድ ብርጭቆ ወደ አንድ ብርጭቆ በምቀዱበት ጊዜ እየተደፋ የሚያስቸግራችሁ ከሆነ እንግዲያውስ ይሄን አድርጉ። ማንኪያ በላዩ ላይ ካስቀመጣችሁ በኋላ በዚህ መልኩ መቅዳት ትችላላችሁ። የሃይላንድ ዘይቶችን በምቀዱበት ጊዜ እየተደፋ የሚያስቸግራችሁ ከሆነ የሃይላንድ ክዳኑን በምታዩት መልኩ ካነሳችሁ በኋላ ገልብጣችሁ በዚህ መልኩ ካስገባችሁት መደፋት የሚባል ነገር አይኖርም። ሎሚ ለመጭመቅ የሚያስቸግራ ስንቶቻችን ይሄን እናውቃለን? የምግብ ዘይቶች ጤናማ መሆናቸውን በዚህ መንገድ ማረጋገጥ ይችላሉ። ሁለት ጎድጓዳ ሳህኖችን በመጠቀም ዘይት ይጨምሩ። በመቀጠል ነጭ ሽንኩርት አስገብተው ለ5 ደቂቃ ይጠብቁት። ነጭ ሽንኩርቱን ሲያወጡ ቀለም ካልቀየረ ጤናማ ነው ማለት ነው። ቀለም ከቀየረ ግን አደገኛ ሊሆን ስለሚችል ይጠንቀቁ። በጣም የሚፈልጉት ወረቀት በፕላስተር በዚህ መንገድ ቢጣበቅ ምን ያደርጋሉ? ጫፍና ጫፉ ልክ በዚህ መንገድ ምግብ ሲያስቀምጡ እየተበላሸ ካስቸገራችሁ ይህን አድርጉ። ሙዝ ለብዙ ቀናት እንዲቆይ ይህን ያድርጉ። በመጀመሪያ ሙዙን ልክ በምታዩት መልኩ በንጹህ ውሃ ይጠቡት። በመቀጠል በፎጣ ወይም በወረቀት ያድርቁት። በመጨረሻ እርጥበታማ ነገር በግንዱ ዙሪያ ይሸፍኑ። ይሄን ማድረጋችን ሙዝ ከ1 ሳምንት በላይ ሳይበላሽ እንዲቆይ ይረዳናል። ቲማቲም እየተበላሸ የሚያስቸግረን ከሆነ የወረቀት ፕላስተሮችን በመጠቀም ለረጅም ጊዜ እንዲቆይ ማድረግ እንችላለን። ልብሶቻችሁ ቦታ እየያዙ ካስቸገሯችሁና እየተጨማደዱ ካስቸገሯችሁ ያስተጣጠፍ ዘዴዎችን አሳያችኋለሁ። ተከታተሉኝ። አንድ እግር ካልሲ እየጠፋባችሁ ለተቸገራችሁ በዚህ መልኩ ካጠፋችሁት መጥፋት የሚባል ነገር አይኖርም። ቦክሰሩን ሲያጥፉ እንዴት ነው የሚያጥፉት? እንግዲያው ስላሳየሁት ልክ በዚህ መልኩ ካጠፉ በኋላ መጨረሻ ላይ ወደ ውስጥ ያስገቡት። ፎጣዎች ብዙ ጊዜ ቦታ ስለሚይዙ ስንቶቻችን ይሄን እናውቃለን? አንደኛ፣ ማስቲካ ልብሳችሁ ላይ ቢጣበቅ ምን ታደርጋላችሁ? ማስቲካው ላይ በረዶ አስቀምጣችሁ ለ3 ደቂቃ ጠብቁት። በቀላሉ ማንሳት ትችላላችሁ። መኮረኒ ወይም ፓስታ ከቀቀላችሁ በኋላ ውሃውን የምትደፉት በዚህ መንገድ ከሆነ ተሳስታችኋል። 2 እንጨቶችን ልክ በዚህ መንገድ በማስገባት በቀላሉ መቀነስ ትችላላችሁ። ወጥ ላይ ቅባት በዝቶ ከተቸገራችሁ በቀላሉ በረዶን በመጠቀም